ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር፣ ዋናው እንዲሁ ምን አይነት ንብደት ውስጥ እንደገባን እስቲ ገንዘብ 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 ሰው የዕለት እንጀራ ግን መንገብገብ ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄ የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። ጌታ ምን እንዳለ ታውቃላችሁ? ሰው ለሁለት ጌቶች መገዛት ይችላል የተባለው እንዴ? አይቻልም። ለምን? የሁለት ጌቶች ባሪያ ከሆነ አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁን ደጋ አይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን፣ እህትን፣ ባይድ፣ ዘመድ፣ ባልንጀራ ራሱ ተውት። እናት አባት እኮ በገንዘብ ይገደላል፣ በገንዘብ ይሸጣል፣ በገንዘብ ይከሰሳል፣ ይታሰራል። ይህ ሁሉ ምንድን ነው? መሀል ላይ ጣዖት ቆሞበታል። ገንዘብን የሚቆጥበው አንደኛ ንጽህና ነው። ዘማዊ ሰው ገንዘብ አይጠራቀምልበት። አጠራቅሞም ከሆነ መጨረሻ ላይ ለባይድ አጠራቅሞት ይወጣል። የአመፀኛን ገንዘብ አመፀኛ ይበላዋል ይላል መጽሐፍ። አንተ ብዙ መልክ ጥሩ ቤቶችን ሰራ፣ ጥሩ ህንፃዎችን ሰራው ትላለህ። ግን እነዚያ ቤቶች ምን ያህል ክፉ ሰው ለመሆን ያቆምካቸው ምስክሮች ናቸው ይላል ቅዱስ ዮሐንስ አፈወርቅ። አንደኛ ድሃ ስታስጨንቅ ለመኖርህ ምስክር ነው። ሁለተኛ ደግሞ ያ ገንዘብ ለአንተ ብቻ የተሰጠ አይደለም፣ ለድሆች የተሰጠ ነው። አሳልፍልኝ ብሎ ነው እግዚአብሔር የሰጠ። ስለዚህ አንተ ድንጋይ አድርገህ የካብከው የድሃዎችን የዕለት እንጀራ ጭምር ነው። እግዚአብሔር ሀብቱን የሰጠ ለእነሱ ስጥልኝ ብሎ እንድታስተላልፍ እንጂ ብቻን እንድትበላው አይደለምና ብሎ ይነገራል። ስራ ስሩበት ነው። ሀብታም አትሁኑ አላልኳቸውም። አትስረቁ፣ አታመንዝሩ። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴ ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? የእስራኤል ሰዎች እኔን ስሙኝ፣ እናንተንም እግዚአብሔር ምን ይበላቸዋል? ይስማቸዋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል መድኃኒዓለም። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቅ፣ ቅርቡን አናውቅ፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ ዓይን ሲኖረን፣ የጠራ ዓይን የሚኖረን ምስል ዓይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል አጥርተን እንድናይ ያስችለን። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን እነግራችሁ ጌታ ሆይ ለምንድን ነው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከሥራ ተባረ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መስገድ ያለው። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በምድር ላይ ትልቁ ሐዘንተኛ ሀብታም ነው። ድሃ ሀብታም ነው ሐዘንተኛ። ሰሎሞን ምን አለመሰላችሁ? የድሃ እንቅልፉ ጤና ነው አለ። የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርግ? ለዚህኛው ካምፓኒ ማንን ኃላፊ አድርጌልሽ ነው? የሂሳብ ባለሙያ ማንን ልምረጥ? ገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል። ምን ይሻለኛል? ጭንቅ ሲቋጥር ሲፈላ ሌሊቱ ይነጋል። የሰራዊት ጌታ እግዚአብሔር ሆይ
በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት። እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት። አንዲት ነገር ናት፣ እሷንም በቤቱ እንዲያኖረኝ። በቃ እቤት ከገባችሁ ሌላው ቤት ውስጥ አለ። አንድ ሰው ቤቱ እንድትገቡ ከፈቀደላችሁ ቤቱ አግብቶ አይዘጋችሁ ነገር ሊያበላችሁ፣ ሊያጠጣችሁ፣ ሊያስተናግዳችሁ ነው። እንደው የመስተንግዶ መጀመሪያው ምንድነው? ግቡ ነው። እግዚአብሔር እቤቴ ግቡ ብሎ ከፈቀደ ግዴላችሁም ድግሱን አይነፍግም። እሱ ለጋስ ነው እግዚአብሔር። እቤቱ ከገባችሁ እንኳን ቁራሽ እንጀራ ስጋውን ያበላችኋል አይደለም? ደሙን ያጠጣል። እንደሱ ያለ አባት ይገኝ እና የእግዚአብሔር ቤተሰቦች ቤተ ክርስቲያን ውስጥ እግዚአብሔርን ለማየት ነው። ብትወድቁም ቀጥሉ፣ ቢደክማችሁም ቀጥሉ፣ ብትንሸራተታችሁም ቀጥሉ፣ ቢያድጣችሁም ቀጥሉ፣ እስትንፋስ ቢያጥራችሁም እያረፋችሁ ቀጥሉ። ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ። አይወድም። ሰዎች ሲመሰገኑ እርር ማለት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት ነው? እርር ማለት። አንተ አያለው ትላለህ፣ እውር ነህ፣ ሀብታም ነህ ትላለህ፣ ድሃ ነህ፣ ለብሻለሁ ትላለህ፣ ርቃንህን ቆመሃል። ይልቁንስ የኔን ልብስ ግዛና ልበስ፣ የኔን ኩል ውሰድና ዓይንህን ኳል ይላል። ምን ማለት ነው? እንዳታስተምር አታውቅ፣ እንዳያስተምሩ ትዕቢተኛ ነህ ነው። እንዲያው ምን ላድርግህ አንተ የፊት ውሃ ይላል። የፊት ውሃ ምንድን ነው? ለብ ያለ ወይ አልሞቀው አልቀዘቀዘ። የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት፣ ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት፣ የያዝናትን ነገር መጀመሪያ መጨረስ፣ ያለንበት ቦታ ላይ መጽናት ያስፈልጋል። እንዲያ ይሆን እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃል።